የቴሌግራም ቻናል እንዴት ነው የምንከፍተው? ቻናሉን ከፍተን ሊንኩንስ እንዴት ነው የምንሰራው? አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ረብል ዓለሚን። ቤተሰብ ዛሬ የምሰራላችሁ ቪዲዮ የቴሌግራም ቻናል እንዴት ከፍተን ሊንኩን እንደምንሰራ ነው። ቻናሉን ከፍተን ሊንኩን እንዴት እንደምንሰራ ቤተሰብ የቴሌግራም ቻናል ለዩቱበርም ሆነ ለቲክታከር አስፈላጊ ነው፣ ለሶሻል ሚዲያ ተጠቃሚ ግን ቻናሉን ከፍተን ሊንኩን እንዴት እንደምንሰራ ነው የማሳያችሁ። ሰብስክራይብም ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ሰብስክራይብም አድርጋችሁ የምታበረታቱኝ በጣም አመሰግናለሁ። ላይክ እያደረጋችሁ ተከታተሉ። ቤተሰብ አፕሊኬሽኗን ለማውረድ እዚህ እንገባለን። ብልስቶር ላይ ገብተን ከዛ እዚች አንድ ጊዜ ክሊክ፣ ከዛ እዚች አንድ ጊዜ፣ ከዛ ስሟን እንጽፋለን። በቃ ለኔ መጣች። ይኸው ሙሉዋን እንደዚች አድርጋችሁ ትጽፏታላችሁ። እሷ ትመጣላችኋለች ማለት ነው። እችን አስሟ፣ እችን ጠንቀል ትታረጉ። ቴሌግራሟ እችን ምረጡ። ኦኬ፣ እኔ ስላወረድኳት ልውጣ። እቻት እዚህ አንድ ጊዜ እሷን ክሊክ እናደርጋታለን። ከዛ እዚህ እንገባለን። እዚህ ቻናል እዚህ ቤተሰብ ስማችንን ነው የምናስገባው። ስትከፍቱ በስማችሁ ነው የምትከፍቱት። ተከፈታችሁ በኋላ ነው የቻናላችሁን ስም የምታስተካክሉት። የቻናላችሁን የምትከፍቱበትን ቻናል እናንተ ታውቃላችሁ ለምን እንድትከፍቱ። ነጋዴም ልትሆን ትችላለህ፣ ዩቲዩበርም፣ ቲክታከርም በቃ ያኔ በኋላ ነው የቻናላችሁን ስም የምታስተካክሉት። ስትከፍቱ ግን በስማችሁ ነው። نذكركم بالصلاة على الحبيب صلى الله عليه وسلم። እዚህ የፈለጋችሁን ትጽፋላችሁ። ታችኛው ላይ የሆነ ርዕስ የፈለጋችሁን ርዕስ ትጽፋላችሁ። ለመሰለን እኔ ያውም ግዴታ ስለሆነብኝ ነው መጻፍ። ሁሉንም ከፍታችሁ ስታበቁ ታስተካክላላችሁ። ሁሉንም ለመክፈት ነው። እዚህ ግን ስትከፍቱ ግን ግዴታ በስማችሁ ነው የምትከፍቱት። ከዛ ነው የምታስተካክሉት። ይሄው አንድ ጊዜ ክሊክ ታደርግ። እዚህ ነው እንግዲህ ሊንካችሁን የምትሰሩት። የቻናሉን ሊንክ እዚህ ነው ሊንኩ የሚሰራው። አንድ ጊዜ ክሊክ አድርጋችሁ እሺ፣ በፈለጋችሁ መስራት ትችላላችሁ፣ ግን ቁጥር ግዴታ ነው። በቃ እኔ በዚህ ነው በቃ የምሰራው ማለት ነው። ሊንኬን በዚህ ነው የምሰራው። እናንተ በፈለጋችሁ መስራት ትችላላችሁ። በሙሉ ስማችሁ ስሩ፣ ብሻችሁ በቁጥር ስሩ። ብቻ እዚህ ጋር ነው የምትሞሉት። ከዛ እዚህ ወጥተን አንድ ጊዜ ክሊክ እናደርጋለን። በቃ ቻናሉ ተሰርቷል ማለት ነው። አሁን ይሄው እንገባለን። ይሄው ከዛ ሊንኩን እዚህ አንድ ጊዜ ኮፒ እናደርጋለን። ኮፒ ታደረግን በኋላ ከዚህ ወጥተን እንሞክረው። ኦኬ፣ ከዚህ ወጥተን እንሞክረው። ተዛችን አንድ ጊዜ መታት ታደርጓች ትመጣላችኋለች። ተዛችን አንድ ጊዜ ይሄው ያ ኮፒ የተደረገኒ በዚህ መጣ። ሊንካችሁን እንደዚህ አድርጋችሁ ቲክቶክ ላይ ሆነ ዩቲዩብ ላይ ሆነ ፌስቡክ ላይ ሆነ የፈለገ ቦታ ላይ መላክ ትችላላችሁ። አሁን ይሄ ሊንክ ነው። በዙ አጋጣሚ እኔም ቻናሌን ከፈትኩኝ ማለት ነው። በቃ ይሄው
የፈለገ ቦታ ላይ ማሰራጨት ትችላላችሁ። ሊንኩ ተሰራ ማለት ነው። ይሄን ስሙን ለመቀየር እዚህ ስሙን የቻናሉን ስም ለማስተካከል በኋላ እዚህ ትገባላችሁ። ከዛ አንድ ጊዜ ከዛ ይችን ቀስቷን አንድ ጊዜ ይሄው እንደዛ አድርጋችሁ እዚህ ሁሉን ነገር ታስተካክላላችሁ። በዚህ ፕሮፋይል ማስገባት ትችላላችሁ። እዚህን ማስተካከል ትችላላችሁ። ስሙን ደግሞ የቻናላችሁን ስም እዚህ መቀየር ትችላላችሁ። እኔ ቀስ ብዬ ስለምቀይረው خلاص ፕሮፋይል በዚህ ታስገባላችሁ። ይሄን እዚህ የፈለጋችሁን ርዕስ ትጽፋላችሁ። የቻናሉን ስም እዚህ ታስተካክላላችሁ። በቃ ራሱን የቻለ ቻናል ነው ማለት ነው። ይሄ ሊንክ ተሰራ ማለት ነው። የቻናሉ ሊንክ እና ቤተሰብ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ያው አዲስ ጀማሪ ነኝ እኔም የእናንተ ግዣ ያስፈልገኛል።